በባህላዊ ሙዚቃዎች አላውቀውም ይመስለኛል ያልተሳሳትኩ ብዙ ጊዜ ሬጌ ላይ ስለሆነ ሬጌ ላይ ነው የምናውቀውና ብዙ ነገሩ ደግሞ ደስ የሚለው ፓርት ደግሞ በቪዲዮ ነው አብዛኞቹ ሙዚቃዎች በቪዲዮ ናቸው የተወሰኑት ይመስሉኛል ቪዲዮ የሌላቸውና ጎንደር ገብቷል ሐረር ገብቷል ወላይታ ጉራጌ ወደ ሰሜን ትግራይ ሄዷል ምናምንና በቪዲዮ ኢትዮጵያዊነትን የሚያሳየበት ነው ሳሚን በሌላ መልክ እውነትም ሌላኛው መልክ የሚያስብል ቆንጆ ስራ ነው የሰራው ቪዲዮዎቹ በጣም ጽድት ያሉ ናቸው በጣም ትክክለኛ ቦታው ላይ ካልቸሩን የሚያሳይ አይደለ ጉራጌኛም ብለህኮ አዲስ አበባ ላይ ክሊፑን ሲሰራውና እዛው ቦታ ላይ ሲሰራው ይለያያል ጣዕሙ ይለያያል አርቲፊሻል ይሆናል እሱ ግን ወላይታም ሲሄድ ትክክለኛ ወላይታ ገብቶ አይደለ ዶርዜ መንደር ላይ ይሄ ሸማየስ የሰሩ ምናምን አሉ በቃ በጣም ደስ የሚል ድባብ አለው ጎንደር ስትሄድ ፋሲል እንዴት እንዳማረበት በአዲሱ እንትን ምናምን እያሳየን ነበር ወደ መቀሌ አክሱም ስትሄድ ደግሞ ደስ የሚል ነገር አለው ጉራጌ ስትገባ ጉራጌ ሌላ አለውና የምር ቀድሞ ሌላኛው መልኬ ብሎ መስጠቱ ልከኛ ስም አገኘ ያሉት አልበም ይሄ ነው ሮብለት እንደው ማታ ላይ የሆነ ስራ ይሰራው ያዳመጥኩ ነበርና ድንገት አንደኛው ቪዲዮ መጨረሻ ላይ ያየሁት ቅንብር ሳሚ ዳን ሲል በጣም ነው የገረመኝና ቅንብር ላይ መግባቱ በጣም ያደነኩት ነገር ነው ሳሚ ለካ ሌላ ጓደኛው ወጥቶን በቃ እንዲ አብሮ ሲሰሩ በጣም ጓደኞች ስለሆኑ ሙካከራለሁ እኮ ይላል አይደለ ግን በራሱ ሙዚቃ እንዲድፍር ብሎ ለራስ ተሳሳለህኮ እንዳይበላሽብህ ቆንጆ ለማድረግ ተሳሳለህ አይደል ለራስ በጣም አሬንጅመንት በጣም ከባድ ነገር ነው እሱን እንግዲህ ግጥም ዜማ ላይ ያለ ግጥምና ዜማ አሬንጅመንት አሁን ጆኒ ራጋ በቅርቡ ሙሉ አልበሙን ራሱ እንዳቀናበረው ሳሚዳንም አሁን በራሱ አልበም እየተሳተፈ ነውና ደስ የሚል ነገር ነው አርቲስቶቻችን እንደዚህ በጣም አልተቻሉም ብዙ ነገሩን ሌላ መልክ አሳይቶና ከዚህ በፊት በኤንዲ ነው አይደል እኔ ሳሚዳን ሲባል ኤንዲ ቤት ይዘማ ይመጣብኛል ብዙ መግቢያዎቹ ወይ መጨረሻ ላይ ስለሚጠራው ስሙ ነው ሳሚዳን ሲል ኤንዲ ቤት ይዘማ ይቀጥላልና የሁለቱም ጓደኝነት የልጅነት ጓደኛ አብሮ መሆን ምናምን እንግዲህ ኤንዲ በሳውንድ ኢንጂነር ነው የሚባለው በቃ ሳውንድ ላይ የተጠበበበት ያለ ወጣት የሙዚቃ ባለሙያ ነው አሁን ደግሞ ድምጻውያኖቻችን ግጥምና ዜማ ላይ መሳተፍ ብርቅ በን የነበረ ነበር አሁን ግጥምና ዜማን መሳተፍ ብቻ ሳይሆን በቅንብርም ራሳቸው እየገቡ ነው በጣም ቆንጆ ነው ሌላኛው መልኬ በጣም ቆንጆ ነው እኔ ከወደድኩት ወደ በኋላ ላይ የጉራጌኛውን ወድጃለሁ በጣም ደስ ይላል በጣም ጋበዝ እናደርጋቸዋለን ሌሎችም